ዳከም የሚዋጋበት ዋነኛ መንገድ ይህ ነው። በመጀመሪያ ሰይጣን እንዴት እንደሚሰራ ስንነጋገር በአጋንንት መያዝና በአጋንንት ተጽዕኖ ስር መውደቅ መካከል ያለውን ልዩነት ማወቅ አስፈላጊ ነው። አንድ ግለሰብ በአጋንንት ተይዟል ሲባል የዛን ሰው አእምሮና ሕይወት ሙሉ በሙሉ ተቆጣጥሮታል ማለት ነው። ነገር ግን የኢየሱስ ክርስቶስ አማኞች እንደመሆናችን መጠን ሰይጣን ሊይዘንም ሆነ ሊቆጣጠረን እንደማይችል እርግጠኞች መሆን እንችላለን። ክርስቶስን እንደ ግል አዳኛችን አድርገን ስንቀበል የራሱ አድርጎ በመንፈስ ቅዱስ አትሞናል። ስለዚህ ሰይጣን በልባችንም ይሁን በነፍሳችን ላይ ማንኛውም አይነት ህጋዊ መብት የለውም። ማወቅ ያለብን እውነት ግን ሰይጣን ክርስቲያኖችን ለማጥፋት የግድ ውስጥ ገብቶ መያዝ አያስፈልገው። አማኞች በክርስቶስ ያላቸውን ማንነታቸውን በማስረሳት በፍርሃትና ባለማመን ሽባ ካደረገ በኋላ ዓላማውን መፈጸም እንደሚችል በደንብ ያውቃል። የሰይጣን ዓላማው እግዚአብሔር በመንፈስ ቅዱስ አማካኝነት በሚያቀርበው ነፃነትና ኃይል ውስጥ ሙሉ በሙሉ እንዳንኖር መከልከል ነው። ቴዎሎጂያን ጆን ፓይፐር ሲናገር ሰይጣን የክርስቲያኖች ነፍስ ባለቤት መሆን ባይችልም እንኳን መከራን፣ ፍርሃትንና ውሸትን በመጠቀም ውጤታማነታቸውንና ደስታቸውን ሊሰርቅ ይፈልጋል ይላል። ሁለተኛ ቆሮንቶስ 2:11 ላይ ጳውሎስ በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና ይላል። ብዙ ጊዜ ሰይጣን ክርስቲያኖችን በዋነኝነት የሚያጠቃው ሁለት ዘዴዎችን ተጠቅሞ ነው። ሁለቱም ዘዴዎች ዲዛይን የተደረጉት ከእግዚአብሔር ጋር ያለንን ግንኙነት ለማዳከምና ስለ ክርስቶስ ያለንን ግንዛቤ ለማዛባት ነው። የመጀመሪያው ስትራቴጂው የእግዚአብሔርን ፍቅር በጣም በማጉላትና ቅድስናውን ደግሞ በማሳነስ ለራሳችን ከፍ ያለ ግምት እንዲኖረን በማድረግ እኛን ወደ ፈተና ማጥመድ ነው። ለምሳሌ እግዚአብሔር የፍቅር አምላክ ነው፣ ሌሎች ከዚህ የባሰ ኃጢአት ይሰሩ የለ እንዴ? እግዚአብሔር ጸጋ ይሸፍንሻል፣ በኋላ ደግሞ ንስሐ ትገቢያለሽ ሊለን ይችላል። ሁለተኛው ስትራቴጂው ደግሞ የተለያዩ ፈተናዎችን እንደ ድሮ በኃጢአት ከጣለን በኋላ ስክሪፕቱን ይቀይረውና ስለሰራነው ኃጢአት መወንጀልና እኛን መክሰስ ይጀምራል። እግዚአብሔርን ቅድስና በጣም በማጉላት ፍቅሩን ደግሞ በማሳነስ ምህረት የማይገባን እንደሆነ እንድናስብ በፍርሃትና በጸጸት እንድንሞላ ያደርገናል። ከፕሮቴስታንት ሪፎርመር የሆነው ማርቲን ሉተር ስለዚህ የጠላት ባህሪ ሲናገር ዲያብሎስ ኃጢአታችንን መቼም ቢሆን እንድንረሳ አያድርገንም ይላል። ማስታወስ ያለብን እውነት ሰይጣን መቼም ቢሆን እግዚአብሔርን በነፃነት እንድናመልክ ለራሳችን አይሆንም። ለዛ ነው ጴጥሮስ ዲያብሎስ የሚውጠውን ለማግኘት እንደሚያገሳ አንበሳ ይዞራልና አጥብቃችሁ ተቃውሙት ያለው። ይህ በኢየሱስ ስም እያሉ የጨለማ ኃይሎችን መገሰጽ ብቻ አይደለም። ይልቁንስ እያንዳንዱን የኃጢአት ሐሳብና ምኞት በልባችን ላይ ከነገሰበት ቦታ በማውረድ ለክርስቶስ ማስገዛት ነው። ያዕቆብም ለእግዚአብሔር ተገዙ፣ ዲያብሎስንም ተቃውሙት ከእናንተ ይሸሻል ብሏል። እያንዳንዱን የህይወታችንን ክፍል ሙሉ በሙሉ ለእግዚአብሔር ሳናስገዛ ሰይጣንን በብቃት መቃወም አንችልም። እውነተኛ ነፃነትና ድል የሚመጣው እግዚአብሔር ጋር በሚኖረን ኢንቴንሽናል የሆነ የጠበቀ የዕለት ተዕለት ግንኙነት